ቲቪ ቻናል አልከፈትን እኛ እንትን ግሎሪ እንትን አርሚ። በነገራችን ላይ ቲቪ ቻናል አለመክፈትን እንደ ስኬት አድርጎ የሚያወራ አንድ ብቸኛ ሰው ያየሁት ይሄንን ሰውዬ ነው። ቲቪ ቻናል እስቲ ክፈትና እንዴት አይነት ሀሰል እንዳለው ታያለ። ባይዘወይ ስልክ ፊት የሞተች ስልክ ፊት ደቅ ብሎ ማውራትን የሚያክል ቀላል ነገር የለም እና በአንተ ስም መሰረተ ክርስቶስ ቃለ ሕይወት ምናምን ሲጠሩ መስማት እንደሚያሳፍር ምንም አያሳፍርም። በነገራችን ላይ እንዳንተ አይነት ሰው ሰራሽ ትምህርት የሚያስተምር ሰው የለም። ያው ኦርቶዶክስ ቤተክርስቲያን የሀገር ፊገር ነች። በእናንተ ምክንያት ኦርቶዶክስ ቤተክርስቲያንን ማጠልሸት የለብንም። ኦርቶዶክስ ቤተክርስቲያንን የምናውቃት በእንትና ነው፣ በሚስጥራቷ ነው። ከተነጋገረን ዶክትሪን ላይ ተመስርተን እንነጋገር ማለት እናንተ ስደቡን እኛ ዝም ብለን እንስማ ማለት አይደለም። አይኖ ችግሮች አሉበት። የእኛ እርስ በርስ መከፋፈልና ይሄ ከልክ በላይ የሆነ ግላይነት ሜንስትሪም ቸርቾች ውስጥ የሌሉ ቸርቾች መብዛት እና ደግሞ የህፃናት ጨዋታ የሚመስል ነገር ካውንስል አይ ቲንክ ኮንሲደር ሊያደርገው ይገባል። ይሄ ነገር ዊካር ሆነ። ይሄ ማለት ግን ለአትናቴዎስ ለፈለገ አትናቴዎስ ወይ ስሙ ይከብዳል። ፈለገ አትናቴዎስ የሚለውን አትጠቀም። ለፈለገ አትናቴዎስ መልስ ለመስጠት ከፈለገ አትናቴዎስ ጋር ለመሟገት ያነሰ አቅም ይኖረናል ማለት አይደለም። ከኛ መካከል በጣም ቀሽም የሚባለው መሀይም የሚባለው ፕሮቴስታንት ፈለገ አትናቴዎስን በእውነት ላይ ተከራክሮ መርታት ይችላል። የመጀመሪያ ክሌማችን እነ ፈለገ አትናቴዎስ የሰው ትምህርት እየተከተሉ ነው፣ የክርስቶስን ትምህርት አይከተሉም ነው እና ፕሮቴስታንት ሰው ሰራሽ ትምህርት የለውም። ከማርቲን ሉተር እንጀምር። ማርቲን ሉተር ባይ ዘ ዌይ ፒኤችዲ ነው። በእነ ፈለገ አትናቴዎስ የሚጠራ አይነት ሰው አይደለም። በቲዮሎጂ ፒኤችዲ ያለው ሰው ነው። የካቶሊክ ሰው ነው። ከዛ በኋላ የሮማን ሞስክ የስርዓት እንትን ነው፣ ኤክስፐርት ነው። ይህ በጣም የላቀ ሰው ከመካከላቸው ዝም ብሎ ሪፎርሜሽን አላመጣም። ቢሆንም ግን ማርቲን ሉተር የኛ እምነት መስራች አይደለም። እኛ እምነታችንን የመሰረተው ጌታ ኢየሱስ ክርስቶስ ነው። ከነፈለገ አትናቴዎስ ጋር ያለን ክርክር በየትኛውም ዘመን የማርያም አማላጅነት ወንጌል ላይ ተሰብኮ አያውቅም። ጴጥሮስ አልሰበከም፣ ጳውሎስ አልሰበከም፣ ዮሐንስ አልሰበከም። አንድም ቦታ ላይ ማርያም ብለው አልጠሯትም። ወንጌል ላይ የሌለ ነገር ከየት አመጣችሁ ነው። አትናቴዎስ ማርያም ብሎ ጠርቶ ነበር ካልከኝ አትናቴዎስ ከየት አምጥቶ ማርያም ብሎ ጠራ ብዬ ጠይቃል። ምክንያቱም ቀኖና 27ቱ መጽሐፍት ናቸው። 27 መጽሐፍት እንዴት አወቅ ምናምን የሚል የጅል ጥያቄ እንደምትጠይቀኝ አውቃለሁ። ግን እሱን ከህፃናት ጋር ተጫወት ማለት ምንም ከማያውቁ ጋር እኔም አንተም 27 መጽሐፍ አባቶች ቀኖና መጽሐፍት ናቸው ብለው ወስነው የሰጡንን መጽሐፍ ኦርቶዶክሶች አይደሉም ባይ ዘ ወይ የእምነት አባቶች ናቸው። እነሱ ሰዎች የሰጡንን መጽሐፍ እንዴት መጣው ከየት መጣ ምናምን ይሄ የሂስቶሪያን እንትን ነው። እኔም አንተም እጅ 27 መጽሐፍ አለ። 27ቱ መጽሐፍት ቀኖና መጽሐፍት ናቸው። እነዚህ መጽሐፍት ላይ የሌለ ነገር ከሚዛን የወደቀ ነው። የማርያም አማላጅነትን የያዝከውን ዝባዝንኬ ከየት አመጣኸው ነው የኛ ጥያቄ። እኛንን አባቶች አሉ። ጴጥሮስ ያስተማረውን የምናስተምረው፣ ጳውሎስ ያስተማረውን የምናስተምረው፣ ዮሐንስ ያስተማረውን የምናስተምረው። በነገራችን ላይ ሶላዎችን መረዳት አይደለም ላይክ ኮንቴክስቱን እንኳን አታውቁትም። ምክንያቱም ዝግጆች አይደላችሁም። ዓላማችሁ ምንድን ነው? ያው እያንዳንዱ ፕሮቴስታንት ጋር መግባትና እናንተ ሰው ሰራሽ ያላችሁትን የጌታ ኢየሱስ ክርስቶስን ትምህርት ለማፍረስ መሞከር ነው። ኤኒ የፕሮቴስታንት ትምህርት ሰው ሰራሽ የምትለው ካለ አምጣውና እንሟገት። ፕሮቴስታንት ትምህርት ውስጥ ሰው ሰራሽ ትምህርት የለም። ሰው ሰራሽ ትምህርት የት እንዳለ በደንብ እናውቃለን። አንተ ጋር ነው ያለ።
ስለ ገድላት ስለ እንትናት ምናምን ማውራት አልፈልግም። በት ልማዶች አሉ፣ እነዛ ላይ መወያየት እንችላለን። መጽሐፍ ቅዱሳዊ ትምህርት የያዝኩት እኔ ነኝ አንተ ነህ የሚለውን ደስ ባለ መስፈርት ደስ ያለ ቦታ መጥተን መወያየት እንችላለን። ነገር ግን ይሄ እንትን ባይዘወይ ሽበት ለማብቃል የሚያበቃ ካራክተር የለም ማለት አንድ ሰው ትልቅ ለመሆን ለመሸበት ምናምን ካራክተር ያስፈልገዋል። ጳውሎስን የሚያክል ሐዋርያ እንኳን ያለው ከኔ ከድካሜ ውጭ ሌላ አላቅም ነው ያለው እንጂ እንዳንተ እያንዳንዱ ቤት እየገባው አፍርሼ ምናምን እያለ አልተንጠባረረም። ነውር ነው። ሰውን በትህትና መመለስ አንድ ነገር ነው። ስለ ሰው እንትን እንደ መንደርተኛ ሴት ስለ መንደር እንትን እያወሩ እንትን ማለት ኤኒታይም ባይዘዌ እኛ ፕሮብሌም አለብን። የቤታችንን ችግር መፍታት አለብን ብለን ቤታችን ላይ ትኩረት ስናደርግ ፈለገ አትናቴዎስ ቁም ነገር ነው ብለን እንትን አይደለም። ኤኒታይም ደካማ የሚባለው ፕሮቴስታንት ፈለገ አትናቴዎስን ቻሌንጅ ማድረግ ይችላል በኤኒ ርዕስ ማለት ነው። በተረፈ እንዲህ መወራራት እንዲህ መመላለስ የሚያስጠላ ነገር ነው። ትምህርት ላይ ትኩረት አድርግ። እኛ ኦርቶዶክሳዊ የሰው ሰራሽ ትምህርት ምናምን እያልን ማውራት አንፈልግም። ሰው ሰራሽ ትምህርት የያዝኩት እኔ ነኝ አንተንን የሚለውን በወንጌል ፊት አምጥተን እንመዝነው። ለመወያየት ዝግጁ ከሆንክ ኤኒታይም ቤትህ እመጣለሁ። ከፈለግ አይኖ ስቱዲዮ አዘጋጅተን ምናምን ካልክም እዛም እመጣልሃለሁ። ምንም ችግር የለብኝም። ግን ትልልቅ ሰዎችን ነው በቃ ትልቁን ፊገር እኔ ከዛ የጌታ ኢየሱስ ክርስቶስ መስቀል ላይ እናተኩር። እርስ በርስ መበላላት ያጠፋፋናል። እንጠፋፋ ካልን ግን እሺ እንችለዋለን። ምን ማድረግ ይቻላል? እግዚአብሔር ሲበድል ባለጌ ወንድም ይሰጥሃል። በቃ ነው እንትኑ